ጓደኞቹ ጋር ሆኖ ከጀነራል ሳሙራ ይደወልለትና መረጃ አቀብሎ ከደቂቃዎች በኋላ ሲመለስ ጓደኞቹ የሉ በመድፍ አልቀዋል። ሐዘኑ ከባድ ነበር። ይህንን ሰው ብንወደውም ባንወደው ያሳለፈው ውጣ ውረድና የደረሰበት የስኬት ጥግ ማንንም ያነቃቃል። በሻሻ ከምትባል ደሳሳ መንደር ወጥቶ ወታደር ሲሆን ደስ አለ። እንደ አልኬሚስቱ ገጸ ባህሪ ሳንቲያጎ ሩቅ ቦታ መዞር ስለሚሆን ሞኝ ይኑር እንዲያጫውት እንደሚባለው መሪ እንደሚሆን ሲነግራቸው ሁሉም በንቀት ከት ብለው ይስቁበት ነበር። ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ። ከተራ ወታደርነት ተነስቶ ታላቁ መንበር ላይ ተቀመጠ። ታውቁታላችሁ፣ ዶክተር አብይ አህመድ ይባላል። ሞትን ፊት ለፊቴ በአይኔ ያየሁት እሱ ግን በፍጹም አላየውህም ብሎ ብዙ ጊዜ አልፎኛል ይለናል። መሪ ከሆነ ጀምሮ በኢትዮጵያ ሰማይ ስር ከሐዘን እስከ ደስታ፣ ከፌስታ እስከ ዋይታ፣ ከመደነቅ እስከ መሳቀቅ፣ ከመደመም እስከ መቆዘም አሳልፈናል። ይህ ሰው ግን መቼም ቢሆን በህልሙ ተስፋ አይቆርጥም። ወዳጄ፣ ሰዎች ልክ ስትሆን ካላዩ አያምኑብህም። ውስጥ ያለውን አቅምና ችሎታ አይረዱት። ከፈጣሪ ቀጥሎ ራስህን እመነው።